ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች ዛሬ የምናየው ከዚህ ላይ እንደምታዩት የሰ ፊደሎች አሉ። የሰ ፊደላት አሉ። በእነዚህ እንዴት አድርገን ቃላት በእያንዳንዱ መመስረት እንደምንችል አብረን የምናይ ይሆናል። ከእናንተ የሚጠበቀው ደብተርና እስክሪብቶ በመያዝ ይህም ቪዲዮ ካነበብኩላችሁ፣ ካስረዳችሁ፣ ካዳመጣችሁ በኋላ በራሳችሁ ደግሞ ቪዲዮውን ወደ ኋላ በመመለስ ራሳችሁን ማሳደግ ትችላላችሁ ማለት ነው። በእያንዳንዱ ማለትም እዚህ ላይ እንደምታዩት ሰ የሚባለው ፊደል አለ። ከዚህ ላይ ደግሞ ሱ የሚባለው ፊደል አለ። እዚህ ላይ ደግሞ ሲ ተብላ የምትጠራ ፊደል አለች፣ ሶስተኛዋ። ከዚህ ላይ ደግሞ አራተኛዋ ሳ ተብላ የምትጠራ ፊደል። ከዚህ ላይ ደግሞ አምስተኛዋ ሴ ተብላ የምትጠራ ፊደል። ከዚህ ላይ ደግሞ ስድስተኛዋ ስ ተብላ የምትጠራ ፊደል። ከዚህ ላይ ደግሞ ሰባተኛ ፊደል ሶ ተብላ የምትጠራ ፊደል። በእነዚህ እንዴት አድርገን ቃላት መመስረት እንችላለን የሚለውን የምናይ ይሆናል። እስኪ ቀጥታ ወደ ትምህርቱ። በበለጠ ደግሞ በግል በግሩፕ መማር እንፈልጋለን የምትሉ ልጆች ከታች በማስቀምጥላችሁ ስልክ ቁጥር በኢሞ፣ በዋትሳፕ፣ በቴሌግራም ታገኙናላችሁ። በማንኛውም ሰዓት ደውሉልን። ቀጥታ ወደ ትምህርቱ። አሁን ወደ መጀመሪያው ፊደል ሰ ወደምትባለው ፊደል እንሂድና ቃላትን መስረት። እዚህ ላይ ምን ይላል መሰላችሁ? ሰው ይላል። ሰው እንደምታዩት ሰ እዚህ ላይ አለች፣ እዚያ ው አንድ ላይ ሰው ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ሰራ ይላል። ማን አልኳችሁ? ሰራ። ሰራ አንድ ላይ ሰራ ይሆናል ማለት ነው። ሰራ። ወደዚህኛው ስንመጣ ደግሞ ሰኔ ይላል። ማን አልኳችሁ? ሰኔ። ሰኔ አንድ ላይ ሰኔ ይሆናል ማለት ነው። ወደዚህኛው ስንሄድ ደግሞ ሰላም ይላል። ማን አልኳችሁ? ሰላም። ሰላም አንድ ላይ ሰላም ይሆናል ማለት ነው። ወደዚህኛው ስንሄድ ደግሞ ማን ይላል? ሰልፍ ይላል። ሰልፍ። ሰልፍ አንድ ላይ ሰልፍ ይሆናል ማለት ነው። ሰልፍ። ወደዚህኛው ስንመጣ ደግሞ ማን ይላል? ሰፈር ይላል። ማን አልኳችሁ? ሰፈር። ሰፈር አንድ ላይ ሰፈር ይሆናል ማለት ነው። ሰፈር። እስኪ ለመጨረሻ ጊዜ አንዴ ልድገምላችሁ። በሰ የተመሰረቱ ቃላቶች ሰው፣ ሰራ፣ ሰኔ፣ ሰላም፣ ሰልፍ፣ ሰፈር ተብለው ይጠራሉ ማለት ነው። ቤተሰቦች ወደ ሁለተኛው ሱ ተብላ ወደምትጠራ ፊደል ስነድ ማን አልኳችሁ? ከሰቤት ላይ ሱ ተብላ የምትጠራ ፊደል ሁለተኛው ይች ትመስላለች። በሱ የተመሰረቱ ቃላቶችን አንድ ባንድ ነይ። እዚህ ላይ እንደምታዩት ሱፍ ይላል። ሱና ፍ አንድ ላይ ሱፍ ይሆናል ማለት ነው። ሱፍ። ሱፍ አንድ ላይ ሱፍ። ወደዚህኛው ስንመጣ ደግሞ ሱቅ ይላል። ማን አልኳችሁ? ሱቅ። ሱቅ አንድ ላይ ሱቅ ይሆናል ማለት ነው ቤተሰቦች። ወደዚህኛው ስንመጣ ደግሞ ማን ይላል? ሱሪ ይላል። ሱሪ። ሱሪ አንድ ላይ ሱሪ ሱሪ ይሆናል ማለት ነው። ወደዚህኛው ስንመጣ ሱጎ ይላል። ማን አልኳችሁ? ሱጎ። ሱጎ አንድ ላይ ሱጎ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ሱሰኛ ይላል። ሱሰኛ። ሱሰኛ አንድ ላይ ሱሰኛ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ማን ይላል? ሱዳን ይላል። ሱዳን። ሱዳን አንድ ላይ ሱዳን። እደግምላችኋለሁ። ሱፍ፣ ሱቅ፣ ሱሪ፣ ሱጎ፣ ሱሰኛ፣ ሱዳን ተብለው ይጠራሉ ማለት ነው።
ወደዚህኛው ከሰቤት ሶስተኛ ፊደል ሲ ተብላ የምትጠራ ፊደል እንምጣ። ማን አልኳችሁ? ሶስተኛ ፊደል ሲ ተብላ የምትጠራ ፊደል ይሄ ምን ይላል? ሲም ይላል። ሲም አንድ ላይ ሲም ሲም ሲም። ወደዚህኛው ስንመጣ ደግሞ ስኒ ይላል። ማን አልኳችሁ? ስኒ ስኒ አንድ ላይ ስኒ ስኒ። ወደዚህኛው ስንመጣ ደግሞ ማን ይላል? ሲሶ 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 አንድ ላይ ሲሶ ይሆናል ማለት ነው። ሲሶ። ወደዚህኛው ስንመጣ ደግሞ ቤተሰቦች ሲባጎ ይላል። ማን አልኳችሁ? ሲባጎ ሲባጎ አንድ ላይ ሲባጎ ሲባጎ። ወደዚህኛው ስንሄድ ደግሞ ማን ይላል? ሲጋራ ይላል። ሲጋራ ሲጋራ አንድ ላይ ሲጋራ ይሆናል ማለት ነው። ሲጋራ። ወደዚህኛው ስንመጣ ደግሞ ሲኒማ ይላል። ማን አልኳችሁ? ሲኒማ ሲኒማ አንድ ላይ ሲኒማ ተብለው ይነበባሉ ማለት ነው። ቀስ ብዬ ሳነብላችሁ ሲም፣ ስኒ፣ ሲሶ፣ ሲባጎ፣ ሲጋራ፣ ሲኒማ ተብለው ይጠራሉ ማለት ነው። አሁን ሶስተኛው ፊደል ላይ ነን። ወደ አራተኛው ፊደል እንሂድ። ሳ ተብሎ ወደሚጠራው ፊደል ሳ። ወደዚህኛው ስንመጣ ደግሞ ማን ይላል መሰላችሁ? ሳሚ ይላል። ማን አልኳችሁ? ሳሚ ሳሚ ሳሚ። ወደዚህኛው ስንመጣ ደግሞ ሳፋ ሳፋ አንድ ላይ ሳፋ ብለን እናነባለን ማለት ነው ቤተሰቦች። ሳፋ። ወደዚህኛው ስንመጣ ደግሞ ሳማ ይላል። ማን አልኳችሁ? ሳማ ሳማ አንድ ላይ ሳማ ብለን እናነባዋለን ማለት ነው። ወደዚህኛው ስንት ደግሞ ሳቅ ይላል። ማን ይላችኋል? ሳቅ ሳቅ አንድ ላይ ሳቅ ይሆናል ማለት ነው። ሳቅ። ወደዚህኛው ስንት ደግሞ ማን አለ? ሳቢ ሳቢ ማለት ያማረ ውብ እንደማለት ነው። ሳቢ ብላችሁ ታነባላችሁ። አንድ ላይ ሳቢ ይሆናል ማለት ነው። ሳቢ። ወደዚህኛው ስንመጣ ደግሞ ሳጥን ይላል። ማን አልኳችሁ? ሳጥን ሳጥን አንድ ላይ ሳጥን ሳጥን። ስለዚህ በአራተኛው ፊደል በሳ የተመሰረቱ ቃላቶችን ስደግምላችሁ ሳሚ፣ ሳፋ፣ ሳማ፣ ሳማ፣ ሳቅ፣ ሳቢ፣ ሳጥን። አሁን ደግሞ ወደ አምስተኛው ፊደል ስነድ ሴ ተብላ የምትጠራ ፊደል ወደ አምስተኛዋ ፊደል ስነድ ሴ ተብላ የምትጠራ ፊደል እንሂድ እስኪ። ወደዚህኛው ስንመጣ ሴራ ይላል። ማን አልኳችሁ? ሴራ ሴራ አንድ ላይ ሴራ ይሆናል ማለት ነው ቤተሰቦች። ሴራ። ወደዚህኛው ስንመጣ ደግሞ ሴት ይላል። ሴት ሴት አንድ ላይ ሴት ይሆናል ማለት ነው። ሴት። ወደዚህኛው ስንመጣ ደግሞ ሴፍ ይሆናል። ሴፍ ማለት ምቹ እንደማለት ነው። ሴፍ ሴፍ ሴፍ። ወደዚህ ስንመጣ ደግሞ ሴቷ 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 ብለን እንጠራታለን እናነበዋለን ማለት ነው። ሴቷ ሴቷ። ወደዚህኛው ስንመጣ ሴረኛ። ማን አልኳችሁ? ሴረኛ አንድ ላይ ሲነበብ ሴረኛ ማለት ነው። ሴረኛ ብለን እናነባዋለን። ሴረኛ። ወደ ታችኛው ስንመጣ ወደዚህኛው ሴቶች ተብለው ይነበባሉ። ማን አልኳችሁ? ሴቶች ሴቶች አንድ ላይ ሴቶች ብለን እናነባዋለን ማለት ነው። እደግምላችኋለሁ። ሴ ተብላ የምትጠራ ፊደል ሴራ፣ ሴት፣ ሴፍ፣ ሴቷ፣
ሴረኛ ሴቶች ተብለው ይጠራሉ ማለት ነው። ወደ ስድስተኛው ፊደል ስንመጣ ስ ተብላ የምትጠራው ፊደል ይችን ትመስላለች። ስ ማለት ይች ናት። ስ ወደሚባለው ቃላት ስንመሰርትበት እዚህ ላይ እንደምታዩት ማን ይላል? ስም ይላል። ማን አልኳችሁ? ስም ይላል። ስም ስና ም አንድ ላይ ስም ይሆናል ማለት ነው ቤተሰቦች። ወደዚህኛው ስንመጣ ደግሞ ስራ። ማን አልኳችሁ? ስራ። ስራ አንድ ላይ ስራ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ምን ይላል? ስቃይ ይላል። ስቃይ አንድ ላይ ስቃይ ይሆናል ማለት ነው ቤተሰቦች። ስቃይ። ወደዚህ ስንመጣ ደግሞ ማን ይሆናል? ስሜት። ስሜት አንድ ላይ ስሜት ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ስጦታ። ማን አልኳችሁ? ስጦታ። ስጦታ አንድ ላይ ስጦታ ብለን እናነባዋለን ማለት ነው። ወደዚህኛው ስንመጣ ማን ይላል? ስሜት ይላል። ስሜት አንድ ላይ ስሜት ይሆናል ማለት ነው። እደግምላችኋለሁ። በስድስተኛው ፊደል ስ ተብላ በሚጠራው ፊደል ቃላት ስንመሰርት ስም ይሆናል። ስራ፣ ስራ፣ ስቃይ፣ ስሜት፣ ስጦታ፣ ስሜት። እዚህ ላይ ደጋግሜዋለሁ፣ ይቅርታ። ስሜት ይሆናል ማለት ነው። ወደዚህኛው ስንሄድ ደግሞ ማን ተብሎ ይጠራል? ሶ ተብላ የምትጠራው ፊደል ሶ አንድ ላይ ሶዶ፣ ሶዶ፣ ሶዶ። ወደዚህኛው ስንመጣ ደግሞ ሶፋ፣ ሶፋ፣ ሶፋ። ወደዚህኛው ስንሄድ ደግሞ ሶስት። ማን አልኳችሁ? ሶስት አንድ ላይ ሶስት፣ ሶስት። ወደዚህኛው ስንሄድ ደግሞ ማን አልኳችሁ? ሶኬት፣ ሶኬት አንድ ላይ ሶኬት፣ ሶኬት። ወደዚህ ስንመጣ ደግሞ ማን አልኳችሁ? ሶማሌ፣ ሶማሌ አንድ ላይ ሶማሌ፣ ሶማሌ። ወደዚህኛው ስንመጣ ደግሞ ሶፍት ይላል። ማን አልኳችሁ? ሶፍት፣ ሶፍት አንድ ላይ ሶፍት። እደግምላችኋለሁ። ሶዶ፣ ሶፋ፣ ሶስት፣ ሶኬት፣ ሶማሌ፣ ሶፍት። እንደዚህ እያደረጋችሁ በአንደኛው ሰ ሁለተኛው ሰ ባለ ሶስት እግሩ በሌላ ቪዲዮ ይዤላችሁ የሚመጣ ይሆናል። ይህኛው ደግሞ ባለ አንድ እግሩ ሰ ነው። ስለዚህ እንደዚህ እያደረጋችሁ ቃላት እየመሰረታችሁ ራሳችሁ ማሳደግ ትችላላችሁ ማለት ነው። በግል በግሩፕ መማር የምትፈልጉ ልጆች ከታች በማስቀምጥላችሁ ስልክ ቁጥር በማንኛውም ሰዓት በመደወል በኢሞ፣ በቴሌግራም፣ በዋትሳፕ ታገኙናላችሁ ማለት ነው። በሌላ ቪዲዮ ስትንገናኝ መልካም ጊዜ፣ መልካም ቆይታ